ቆይ እኔ ግራ የገባኝ ነገር ደሞዝ ተወደደ የምትሉ ሰዎች፣ ይቅርታ ደሞዝ ተወደደ አልኩኝ፣ ኑሮ ተወደደ የምትሉ ሰዎች በጣም እየገረመኝ ነው። የዋጋ ጭማሪ፣ የነዳጅ መጥፋትን የመንግስት ብቻ ኃላፊነት አድርጋችሁ እያሰባችሁ በኢትዮጵያ ውስጥ ብቻ እንደተከሰተ አድርጋችሁ የምታስቡ ሰዎች በጣም ነው የምታሳዝኑ። እያመሰገናችሁ ለምን አትኖሩ? ማመስገን ጥሩ ነው፣ ግን አንድ መልእክት አለኝ። እኔ በጣም ነው የሚገርመኝ። አንድ ሰው ኑሮ ተወደደ፣ ልጆቼን ማበላ አጣሁ አለኝ። በጣም የሚገርማችሁ ነገር ኢኮኖሚካሊ አሁን ባለው የኢትዮጵያ የኑሮ ደረጃ መካከለኛ ደረጃ የሚባል ገቢ ያለው ሰው ነው። ቀላል መልስ ነው የሰጠሁት። ትርፍ ሰዓት ስራ ልፈልግልህና ትርፍ ሰዓት ስራ፣ ትርፍ ሰዓት የመስራት ባህል ስለሌለን ነው። ስራ ሞልቷል። በትርፍ ሰዓት የመስራት ፍላጎት፣ ሌላ ገንዘብ የማፍራት ፍላጎት፣ ጥረት ስለሌለን ነው። እውቀት ጊዜ አተን አይደለም የሚል አጭር መልስ ነው የሰጠሁት። ስለዚህ ከዚህም የባሰ ነገር በኢትዮጵያ ብቻ በዓለም ላይ ሊከሰት ስለሚችል አጭር ነገር ልንገራችሁ። እንደኔ የመንግስት ተቋም ውስጥ የምትሰሩ ሌሎችም፣ እርግጥ ነው ገበያው በጣም በከፍተኛ ሁኔታ በፍጥነት እየጨመረ ነው የሚሄደው። ከዚህ ከፋ እንዳይሆን ዓለም ላይ ያለው ፖለቲካ ከዚህ የበለጠ በዓለም ላይ ትልቅ ተጽዕኖ ሊፈጠር ስለሚችል እባካችሁ ራሳችሁን ከሆኑ አዘጋጁ። ወጪያችሁን ቀንሱ፣ እንደ ገቢ ይሆንላችኋል። አዳዲስ ገቢዎችን ፍጠሩ። ራሳችሁን፣ ልጆቻችሁን በስራ በማነቃቃት ለምሳሌ ግቢያችሁ ውስጥ አትክልትና ፍራፍሬ በመትከል ይሄ ፍጆታዎችን እንትን ማለት ይቻላል። ለምሳሌ ቧንቧ ያለው ሰው ጎመን ዘር ዝም ብሎ በትኖ የሆነች ቦታ ካለው ጎመን ከጓሮ መውሰድ ይችላል። ሌሎችም ነገሮች ምሳሌ ስላነሳውላችሁ ነው። ስለዚህ አዳዲስ የገቢ አማራጮችን፣ ወጪያችንን ባላንስ የምናደርግበትን መንገድ መፍጠር ተገቢ ነው።